ሰራተኛ ነበሩ። አለቃቸው መጣና ከሆነ ጊዜ በኋላ እስቲ ጣፋጭ ብርቱካን ቆርጠ ስጠኝ አለ። ቆርጠው ሲሰጡት ይጎመዝዛል። ጣፋጭ ነው መሪን አይደለም ሌላ አምጣ አላቸው። አሁንም ሄደው ቆርጦ ሲሰጡት ይመራል። ጣፋጭ እያልኩ ይመር ሰጠኛለህ አለ። ሙባረክ ምን አሉ? በአላህ ይሁንብኝ እዚች ቦታ ላይ ከተቀጠርኩ ሰዓት ጀምሮ አሉ ይሄ 2 ኪሎ 3 ኪሎ የሚሸጥበት ቤት አይደለም፣ ዋናው ማምረቻው አትክልት ስፍራ ነው። አንድ ቀን ጣፋጭ የቱ ነው መራራው የቱ ነው ቀምሼው አላውቅም። ላኢላሃ ኢላላህ አይ አማና። የዚህ ጊዜ ባለ ሀብት የአትክልቱ ባለቤት ይሄማ ትልቅ ላማክረው የሚገባ ትልቅ ሰው ነው። ይሁዳዎች ነሳራዎች ልጆቻቸውን ሲድሩ ለጉራ ለዝና ብለው ይድራሉ። ሙስሊም ለማን ነው ልጁን የሚድረዋል? ሙስሊምና አኽላቅ ያለው ሙስሊምማ አኽላቅ ያለው አላህን ለሚፈራ ስነ ምግባሩ ላማረ ዲን ላለው ለዚህ ነው መዳር ያለበታል። እንግዲህ ዲን ያለው አኽላቅ ያለው ስነ ምግባር ያለው ከአንተ ውጭ እዚህ የለም፣ ልጄን ለአንተ ድሬሃለሁ። ከነዚህ ልጅ ማን ተገኘ? ቅድም ያልኳቸው ዓሊም አብዱላህ ብኑ ሙባረክ ከዚህ ቤተሰብ ነው የተገኙት። አባታቸው ሙባረክ አማና የሚጠብቁ ነበር። አማና መጠበቅ፣ አማና ስንጠብቅ አላህ ስብሓነሁ ወተዓላ አንተን ጉዳይን ያገራልሃል። ለአላህ ብለህ የድሮ ሰዎች እኮ አማና ማለት እነሱ ጋር ሱብሓነላህ እንደ ምሳሌ አሁን 200 ብር ድፍኑ አላ ከመጣ ጭምር ያችን አይነኳትም፣ እራሷን ነው የሚመልሱት። እራሷን እንኳን ሊያጎሉ ይቅርና እራሱን ምንም በቃ እንደተቀመጠች እንደተቋጠረች አማና ከተቀመጠች። ዛሬ እኔ ጋ አማና ሲቀመጥ መንዝሬው ለውጭው ምን ብዬ መመለሴ በኸይር ነው በዚህ ዘመን። አለዛ ሲቀመጥ የሚቆይ እኮ መስሎኝ እቃ አስጫንኩበት ይባላል። በሰው ገንዘብ እቃ አስጫንኩበት ወይ እንግዲህ እቃው ይሸጥና ይሰጣል ይለዋል። ሱብሃንአላህ ያመላልሰዋል። ስልክ ሲደወል ይዘጋበታል። አጨቅጭቀን ሽጬ እሰጥሃለሁ ነው። አማና ተቀምጦ ከባድ ነው ወንድሞች። አማና ወላሂ ከባድ ነው። ሚስጥር መጠበቅ አማና ነው። ሚስጥር መጠበቅ ዛሬ ላይ አላህ ይሁነን ወንድሜ ስልክ እያወራ ሪካርድ አደርገዋለሁ፣ ላውድ ስፒከር አደርገዋለሁ። ስሙት። እሱ አምኖ ነው የደወለልህ ሀቢቢ፣ አምኖ ደወለልህ። ግን የእሱን ጉድ ለጓደኞች ላውድ ስፒከር አድርገህ ታሰማለህ። ሪካርድ ታደርግና የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ኢዛ ሐደሰ ረጁሉ ቢልሐዲስ ሱመ ልተፈተ ፈሂየ አማና። አንድ ሰው ለአንድ ሰው አንድ ነገር ነግሮት ከዛ ዞር ካለ አማና ነው፣ ሚስጥሩን ጠብቅለት። አንዱ ሰሓቢ የት ነበርክ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ አላት ለእናቱ። ምን እየሰራ ሲል አይ ይሄማ አማና ነው፣ ይሄማ አማና ነው። ከነቢዩ ጋር ሳደርግ የነበረውንማ አልናገርም ነቢዩ እስኪፈቅዱ። እንዲህ ነበሩ ቀደምቶች። አስተማሪ ስታስተምር አማና አለብህ። ተማሪዎችን ሰዓቱን ጠብቀ በስነ ስርዓት መወጣት ማስተማር፣ የሚጠበቅብን ክፍለ ጊዜ በአግባቡ መወጣት አማና ነው። የሕክምና ባለሙያዎች አማና አለባቸው። ማህበረሰቡን በጥሩ ሁኔታ ማስተዳደር ማከም። አይኑ ታሞ ሌላ ምርመራ መታዘዝ የለበት አማና ነው ማለት ነው። ግልጽ ነው አይደል? አማና ነው። ስለዚህ ሁላችንም ይህንን አማና ልንወጣ ይገባል። ንግድ ላይ አማና አለብህ። አማና አንዳንዴ አሁን ላይ ሰው አውቀዋለሁ ጎረቤቴ ነው የመስጊድ ጀማዬ ነው ስለዚህ እሱ ጋር የተሻለ ዕቃ አገኛለሁ ብሎ ሲመጣ አምኖ እኮ ሱብሃንአላህ ከሌላ ይበለጠ በጣም አምኗል። ለምን? ጎረቤት ነህ፣ ያውቀሃል፣ ዘመዴ ነው ብለዋል። ግን አማናውን ትበለዋል። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት እህል በረንዳ እንደሚባል ቦታ ላይ ሄዱ። ከዛ አንዱ ስንዴ ነገር ነበረውና ስንዴውን እንዲቆልለው የአላህ መልእክተኛ ያው አሁን ላይ ታችኋል፣ ዕቃ ሲገዛ ሰው ስንዴ ገብስ ምናምን እጁን ሰው ይከተላ ያያል። እንደዚህ አላህ መልእክተኛ ልክ ሲከቱ እጃቸውን ፈወጀደሁ መብሉለን የበሰበሰውን አገኙት። ፈቃለ ለሁ ማ ሃዛ ያ ሳሒበ ጣዓም፣ አንተ የዚህ እህል ባለቤት ምንድን ነው ያሉት። ፈቃለ ረጁል አሳበትሁ ሰማዕ አይ ልመጠር፣ ዝናብ እኮ አግኝተው ያ ረሱላላህ፣ ዝናብ አግኝቶት ዝናብ ያገኘውን ከስር ከተትኩት፣ ደረቁን ከታረኩኝ ከላይ ያደረኩኝ።
አፈላ ጀዐልተሁ ፈውቀ ጣዓም ሐታ የራሁ ናስ፣ ታዲያ ሰዎች እንዲመለከቱ ከላይ አታደርገውም ነበር? መን ገሸ ፈለይሰ ሚኒ ረዋሁ ሙስሊም። ያታለለ ከኔ አይደለም። አዎ የጃፓኑን የሆነ አገር ነው ብለህ የቻይናውን ቱርኩ ነው ብለህ ብራንዱ ተቀይሮ ምን አድርገህ ይሄ ጥሩ ዕቃ ነው ብለህ የሚሸጥለት ከሆነ አማና እየበላህ ነው ማለት አርኖራይ ነው፣ ክደዋል ማለት አማናውን እየተወጣ አይደለም። ስለዚህ አማና ማይገባበት ቦታ የለም። ዑመር ረዲየላሁ ዐንሁ አንድ ቀን አዋጅ አወጁ። ሰዎች ንግድ ላይ ትንሽ ጉድለት ሲያሳዩ ተመለከቱና ዑመር በቃ ወቅታዊ ነገር ላይ በወቅት በስነ ስርዓት ወዲያው ነበር። ካሁን በኋላ ወተትና ውሃ አንድ ሰው እንዳይቀላቅላ። በዑመር ዘመን ወተትና ውሃ መቀላቀል ከተጀመረ የዘንድሮማ አላህ ይሆነን እንዳትቀላቅሉ አሉ ዑመር። እሺ ብሎ የዑመርን አዋጅ ሰምቶ ሁሉም በየቤቱ ገባ። በኋላ አንድች እናት ከልጇ ጋር እያወራች ወተቱ እንዲበዛ ውሃውን ጨምሪበት አለች። አሃ ቅድም እኮ አሚረል ሙእሚኒን ሲከለክሉ ነበር፣ አዋጅ አድርጓሉ። ከዛ አይነ ነሕኑ ሚን አሚረል ሙእሚኒን፣ እኛ ከአሚረል ሙእሚኒን ታዲያ አሁን የት ነው ያለ ነው? እነሁ ላ የራና፣ እሱ ከአሁን አይመለከተንም አለች እናት። የዚህ ጊዜ እቺ ጀግና ሴት ኢን ካነ አሚረል ሙእሚኒን ላ የራና፣ አሚረል ሙእሚኒን የማይን እኮ ቢሆን ኖሮ ቢሆንም እንኳ የዑመር ጌታ አላህ ግን ይመለከተናል። ዑመር ሲያልፉ ይህን ውይይት ሰምተውት ነበር። ቤቱን ምልክት አድርጉልኝ አሉ። ገቡና ቤታቸው አንዲት ጀግና ሴት አግኝቻለሁ፣ ማና የሚያገባው ከማዕከላው ከልጆች ከሷ ዘር ይባላል። ዑለማዎቹ ታሪክን ሲተነትኑ አምስተኛው ኸሊፋ ተብሎ የሚጠሩት ማለት ነው። ዑመር ኢብኑ አብዱልአዚዝ የተገኙት ከዚህ ሴት ዘር። አየህ ምን ማለት ነው? ሁሉ ታሪክ የሚያመላክተው አንተ አማና የምትጠብቅ ቤተሰብ ከሆንክ፣ ሚስትህ አማና የምትጠብቅ ከሆነ፣ አንተ አማና የምትጠብቅ ከሆነ ዘርህን ምን ያደርግልሃል? የተባረከ አላህ ያደርግልሃል። ኸይር ነገር ላይ የምትቀመጥ ከሆነ ኸይረኛ ዘር አላህ ይሰጠሃል። ሰይድ ብኑ ሙሰይብ ለልጃቸው ምን አሉት? ሰላቴን ማበዛው፣ ዚክር ማበዛው፣ ጾም ማበዛው እኮ ለአንተ ነው፣ ለእኔ አው ምን ይጠቅመኝ? አላህ ቁርአን ላይ የተናገረውን አልሰማህም? ወካነ አቡሁማ ሳሊሃ። የኸድርና የሙሳ ታሪክ ላይ ያንን እንቁ ሀብት ሲያወጡ ምን ነበር ለሙሳ መልስ? የእነዚህ ሁለት ወላጆቻቸው ምን ነበሩ? ደጋግ ነበሩ። የአባት ደግ መሆን የእናት ደግ መሆን ማለት ጥቅም አለው ማለት ነው። ስለዚህ አማናን መጠበቅ ያስፈልጋል ማለት ነው። የመጨረሻ ንግግር ተናግሬ ፕሮግራም ይልስከው። አሁንም ከዑመር ጋር የተያዘ ታሪክ ነው። ዑመር ረዲየላሁ ዐንሁ ቃለ አብዱላህ ብኑ ዲናር ምን ይላሉ? ኸረጅቱ መዕ ዑመር ብን ኸጣብ ረዲየላሁ ዐንሁ ኢላ መካ። ወደ መካ ከዑመር ብን ኸጣብ ጋር መንገዱ ጀመርና ከዛ በኋላ ልክ መንገዱን ተወሰነ እንዳጋመስን ከተራራው መሃል ላይ አንድ እረኛ ፍየሎችን እየነዳ መጣ። ፈቃለ ለሁ ያ ራዒ፣ አንተ እረኛው ያሉት ዑመር፣ ቢዕኒ ሻተን ሚን ሃዚሂል ገነም፣ ከዚህ ፍየል እስቲ አንዱን ፍየል ሽጥልኝ አሉት። ፈቃለ ኢኒ መምሉክ፣ እኔ እኮ ባሪያ ነኝ፣ የሰው ተቀጣሪ ነኝ፣ በዚህ እኮ መብት የለኝም አላቸው ለዑመር። ፈቃለ እክትባረን ለሁ፣ ለሱ ሊሞክሩት ሊፈትኑት ምን አሉ ዑመር? ቁል ሊሰይዲከ አከለሃ ዚእቡን፣ ለአለቃህ ተኩላ በልቷል ብለህ ትነግረዋለህ አሉት ዑመር። አሁን ማለት ትችላለህ? አዎ ተኩላ በላው ብሎ ሊናገር ይችላል። ይሄ ግን ተቅይ ነው፣ አላህን የሚፈራ ነው፣ አማና ምን እንደሆነ የገባ ነበርና ፈቃለ ራዒ ፈአይነ አላህ፣ አላህ ታዲያ አይመለከተኝም እንዲ? አላህ ያየኛል እኮ የአላህ ስሬታ እንዴት ትለኛል? አላህ እያንዳንዱ ስራ ይመለከተኛል። አዎ ወላሂ ከአላህ የሚደበቅ የሚሰወር ነገር የለም። አላህ ይመለከተኛል። ግልጽ ነው መልእክቱ። 10 ካርቶን አስወጣ ከመጋዘን ከተባልክ 15 ምታወጣ ከሆነ አላህ ይመለከተሃል። አለቃ ያየኝም ብለህ በጎን መኪናው ላይ ስትጭን አላህ ይመለከተሃል። ዛሬ ላይ በታሸጉ ብሮች ጭምር ብር ይጎላል እኮ። አንድ ሰው ሲያስተምረኝ ምን አለ? ያሆነች ብር ላይ እንደታሸገች እኮ ገንዘብ ይጎልበታል። እንዴት?
በእስክሪብቶ ነገር እንዲሆነች ነገር ጥቅልል ተደርጋ ትወጣለች፣ ወረቀቱ ሳይቀደድ። አላህ ይመለከታል። ይህን ስታደርግ አላህ ያያል። ዑመር እንዲህ ሲላቸው ፈበካ ዑመር ረዲየላሁ አንሁ ዑመር ማልቀስ ጀመሩ። ثم غدا مع المملوك ከዛ ከዚህ ባሪያው ጋር አብሮ ሄዱ። فاشتراه من مولاه ካለቃው ገዙትና واعتقه ነፃ ወጡት። وقال ከዛም ዑመር ምን አሉ? ይህ ስራህ አማና መጠበቅህ አላህን መፍራትህ ዱንያ ላይ ከባርነት ነፃ አውጥቶሃል። ወአርጁ ተስፋ አደርጋለሁ አሉ ነገ የውመል ቂያማ ከጀሃነም እሳት ነፃ ታወጣለች ብዬ ደግሞ ተስፋ አደርጋለሁ። ግልጽ ነው ወንድሞች። ስለዚህ አማና በየትኛው ቦታ ኤክስፓየርድ የሆኑ ነገሮችን አለመሸጥ። አንተ ታውቀዋለህ፣ አማና ነው። ለገዢዎቹ ማህበረሰብ ስታቅ አማና ነው። በቃ በአማና መወጣት። አንድች አማና የተወጣች ሴት ተናግሬ ልዝጋው። ከነገርኳቸው አላቅም ወይ ሌላ መስጊድ ተናግሬ ሊሆን ይችላል። በሰሞኑ ረመዳን ሊገባ ሲል ስንት ሺህ ኪሎ ነው ተምር የተያዘው? 25,000 ምናምን ተብሏል። 25,000 ኪሎ 10 ሚሊዮን ብር የሚጠጋ ምናምን። ይሄን ያወራው ከአንድ ወንድም ጋር አንድ ጀግና ሴት ልንገርህ አለ። እቺ ጀግና እህታችን እንደዚሁ ኮንቴነር ትቀበላለች ተምር እና አንድ የተቀበለች የመጣላት ተምር የተበላሸ። ከዛ አራስ ናት፣ ወልዳለች። ማንን ጠራች? ሽማግሌ ሰበሰበች። ሰውየውም ተጠራ። እናንተ ፍረዱ፣ ይሄ ቴምር ለሌላ ሰው መሸጥ አይችልም። ይሰዋለች፣ እኔ ጋር ይቀመጣል። የተበላሸ ነው፣ ለገበያ አይወጣም። እሺ ካለ አላህን ከፈራ ሙሉ ለሙሉ እንዲወገድ ይደረግ። አይ ካለ መክሰር ያለብኝ ገንዘብ እኔ ልክሰር፣ የሆነ ገንዘብ እንድትከፍል ሽማግሌዎች ወሰኑባት ይባላል። ያንን ገንዘብ ከፈለችና ለሚመለከት የህግ አካላት አሳውቃ ቴምሩን አስወገደችው። አይ መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ከዛ በኋላ አላህ ርዝቋን አሰፋዋልኝ። ይወድ በቃ አላህ ይክስሃል። ለአላህ ብለህ እኔ ተውኩ አይደል? አዎ ወላሂ አላህ የተሻለ ያመጣልሃል። ስለዚህ በሁሉም ነገር ላይ አማና ማለት የእስልምና ኳሊቲያችን አደራ ምድር እከሌማ። አዎ ዛሬ ምንድን ነው ኢስላም ካበለ ቀኑ ዘነበለ ነው። ማን ነበር አማና? ማን ጋር ነበር የሚቀመጠው በፊት? አሁንስ እኔ ጋር አማና ይቀመጣል? ቻይና ሀገር እቃ ተረክቤ ቻይኖች ፎቶ የሚለጥፉት የማንን ነው? አሁን ላይ በየሀገራቸው ወላሂ ይሄ እኮ ዲንን ማስመታት ነው። አማና መወጣት አለብን። አማና ትልቅ ቦታ አለው። ከሙናፊቅነትን የምንድንበት ነገር ነውና አማናችንን እንወጣ የዛሬው መልእክቴ ነው። አላህ ስብሓነሁ ወተዓላ በዚህ ረመዳን ተቀይረው ተለውጠው አማናቸውን ተወጥተው ነገ የውመል ቂያማ መዝገባቸው እጥፍ ድርብ ሆኖ በቀኝ እጃቸው ከሚከፈላቸው ከሚሰጣቸው አላህ ያድርገን። አላህ ስብሓነሁ ወተዓላ ቀሪ የረመዳን ቀናቶችን ባርኮልን በአግባቡ የምንወጣ አላህ ያድርገን። በአግባቡ የምንወጣ አላህ ያድርገን። እንደው የረመዳንን አማና የምንወጣም አላህ ያድርገን። ረመዳንን ወር አማና የምንወጣ አላህ ያድርገን። በአግባቡ የምንጾም አላህ ያድርገን። በአግባቡ የምንጾም አላህ ያድርገን። ጭንቀታችንን አላህ ያስወግድልን። ያሰብነውን መልካም ነገር አላህ ያሳካልን። ሰላም አላህ ያርገን። ሰላም አላህ ያርገን። ያ ረብ ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ረመዳን የድል ወር ነው። ያ ረብ ፊሊስጤም ያሉት ወንድሞቻችን አላህ ይርዳቸው። ዛሬ የሀገራችን ጋዜጠኞች ከነዚህ ከአረመኔ ጋር የነሱን ዘገባ ለመዘገብ ለወዳቸው ያደሩ እየሰማን ነው ሚዲያ ላይ። አላህ የፈለገ እነሱም ቢተባበሩ ምን ቢሉ አላህ ደግሞ ለማን አለ? ለእኛ አለ፣ ለወንድሞቻችን አለ። ያ አላህ ይሄ ወር የረመዳን ወር የድል ወር ነው። እንደ ወንድሞቻችንን ድል በድል አላህ ያርጋቸው። ገዛ ላይ ያሉትን ወንድሞቻችን ድል በድል አላህ ያርጋቸው። በይተል መቅዲስን ከነዚህ ከአረመኔ የሁዶች እጅ አላህ ነፃ አላህ ያውጣው። ነፃ አላህ ያውጣው። ሰላም አላህ ያርግልን። ሰላም አላህ ያርግልን። እኛንም ሰላም አላህ ያርገን። መጨረሻችን ያማረ አላህ ያርገን። ያ ረብ ያ ረብ ረመዳን ያለቀ ነው፣ እየሄደ ነው። ፊት ለፊታችን ውድ ሌሊቶች ደግሞ እየቀረቡ ነው። የምናገኛቸው አላህ ያድርገን። ለይለተል ቀድርን አላህ ይወፍቀን። ለይለተል ቀድርን አላህ ይወፍቀን። ያ ረብ ከማዕከላችን ያላገቡትን አላህ ጥሩ ትዳር አላህ ይለግሳቸው። ለእህቶቻችን ሷሊ በል አላህ ይለግሳቸው። ለወንድሞቻችንም ሷሊ ሚስት አላህ ይለግሳቸው። የታመሙ ቤተሰቦቻችንን አላህ ያሽርልን። የሞቱብን ደግሞ የጀነት አላህ ይበላቸው። የጀነት አላህ ይበላቸው። የሁላችንም መጨረሻ ያማረ አላህ ያርግልን። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.